በአውቶማቲክ ማርሽ መኪና ላይ መኪናችንን ስናሽከረክር መጀመሪያ ምንድነው የምናደርገው? መጀመሪያ እንገባና መቀመጫችን ላይ ቁጭ ብለን ወንበራችንን እናስተካክላለን ማለት ነው። ከወንበራችን ስር እዚህ ጋር ማስተካከያ ያለች እቺን ቀና እናረጋትና ወደፊት ወደኋላ ወንበራችንን በልካችን እናስቀምጣለን ማለት ነው። በልካችን ካስቀመጥን በኋላ ቀበቷችንን እናስራለን። ቀበቷችን ካሰረን በኋላ ምን እናደርጋለን? እግራችንን ፍሬን ጋር እንይዛለን ማለት ነው። ፍሬን ጋር ከያዝን በኋላ ቁልፋችን እዚህ ጋር አለ። ምን እናደርጋለን? እንከፍትና እናስነሳለን። ቁልፋችን ከተነሳ በኋላ ይሄ ምን ላይ ሆኖ ነው የሚጠብቀን? ፒ ላይ ሆኖ ነው የሚጠብቀን ማለት ነው። ፒ ማለት ፓርኪንግ ነው ማለት ነው። ስለዚህ እኛ መሄድ የፈለግነው ወደፊት ከሆነ የት ጋር እናመጣዋለን? ዲ ላይ እናመጣዋለን ማለት ነው። ስለዚህ ቀጥታ እዚህ ጋር ፕረስ አለች። ፕረሷን እንጫናትና ወደ ኋላ ሳብ አድርገን ዲ ላይ እናመጣዋለን። ዲ ላይ ካመጣነው በኋላ ቀጥሎ እንደምናደርገው እጅ ፍሬን መውረድ አለበት ማለት ነው። መኪናው እንዲንቀሳቀስ እጅ ፍሬናችንን እናወርዳለን ማለት ነው። እጅ ፍሬን ካወረድን በኋላ ስፖኪያችንን እየተመለከትን ከዛ የግራ ስፖኪያ አይተን የግራ ፍሬቻ እናበራለን። ቀጥ ብለን ወደፊት እንሄዳለን ማለት ነው። በዚህ አይነት መንገድ አውቶማቲክ ማርሽ መንዳት ይቻላል። ወደ ኋላም ለመሄድ ካሰብን ደግሞ ይሄንን ፕረስ እናደርግና እንገፋና አር ላይ እናመጣዋለን ማለት ነው። ስለዚህ በዚህ አይነት መንገድ ቀለል አድርገን አውቶማቲክ መኪናን አስነስተን መሄድ እንችላለን ማለት። ለቤቱ አዲስ ሆናችሁ ቤቱን ፎሎ እያደረጋችሁ